ሰላም ሰላም እንደምን አላችሁ? እግዚአብሔር ይመስገን። እስቲ ዛሬ ኬኔቶ አብረን እናፍላ። ኬኔቶ ለማፍላት መጀመሪያ ላይ ገብሱን በደንብ አበጠርኩና ቆሻሻውን ለቅሜ ሬዲ አደረኩ። ከዛ በኋላ ይኸው እየቆላው ነው። ኬኔቶና ቡና አቆላል ላይ ነው የሚበላሸው። በደንብ ከተቆላ ኬኔቶ ምንም አይበላሽምና እንደ ቡና በደንብ ጠብቀን እንዳይቃጠል እንዳያር ጥሬም እንዳይሆን ጠብቀን ነው መቁላት ያለብን። እና ኬኔቶ ላይ ደግሞ ይኸው ልጆቼ እዚህ ላይ ዝናብ ነበር እየተጫወቱ ነው። ዝናብ ላይ እየተጫወቱ እኔ ደግሞ ኬኔቶን እያፈላው ነው። ብዙዎቹ ልክ እንዳፈሉ ነው ከነጭሱ ወደ ድስት ላይ የሚያስገቡት። እኔ ግን ከቆላው በኋላ ገና መበጠር አለበት። አበጥራለሁ ከቆላው በኋላ እዚህ ጋር በቪዲዮ ላይ አልገባም። ካበጠርኩ በኋላ ነው ወደ ማፍላት የገባሁት። ይኸው በፈላው በኋላ ገብሱን ጨመርኩ። ወፍራም ነው ቀጭን ነው ብዬ ቼክ እያረኩ ነው፣ ግን ወፍራም ነው። ወፍራም ስለሆነ ሁለተኛ ዙር መፍላት አለብኝ። ትንሽ ቀጠን እንድል ፈልጋለሁ። ሁለተኛ ዙር መፍላት አለብኝ እና በደንብ ከፈላ በኋላ ወደ ባልዲ ገለብጣለሁ። ኬኔቶ ወፍራም ነው በጣም። ይኸው ከሌሮ ራሱ ወደ ብራውን ነው ሲቆላ አልተበላሸም። አሁን ሁለተኛ ዙር ውሃ እየጨመርኩ ነው። የመጀመሪያው ወፍራም ስለሆነ ገብስ መጨመር የለብኝም። እናንተ መጥናችሁ ማፍላት ትችላላችሁ። ስለዚህ እኔ ደግሞ ሁለተኛ ዙር አፈላው። ከዛ በኋላ ካጣራው በኋላ ቀረፋ ነው ጨመርኩት እና ሎሚ በቀኑ ላይ አይደለም ጨመርኩት። እኔ ኬኔቶ ሲያፈላ የምግብ እርሾ አልጠቀምም። የምግብ እርሾ አልጨምርም። ቶሎ ካልፈለኩ ሳምንት ነው የሚደርሰው። እኔ ጋር ኬኔቶ ይፈላል፣ ሳምንት አደርሳለሁ። ወይዘሮ ቀዝቃዛ ከሆነ ሳምንት ላይ ይፈላል። ወይዘሮ ሙቀት ከሆነ ደግሞ 5 ቀን 6 ቀን ይፈላል። ግን አሁን ሲያፈላ ወይዘሮ በጣም ቀዝቃዛ ነው። ቀዝቃዛ ስለሆነ የግድ ሳምንት መቆየት አለበት። 5ኛ ቀን ላይ ነው ሎሚና ሱካር፣ ማር እና ኦሬንጅ ጨመርኩት። አንድ ላይ ሱካር፣ ኦሬንጅ፣ ማር አንድ ላይ አዘጋጅቼ በጆግ አዘጋጅቼ አቀላቅዬ ከኬኔቶ ላይ በባልዲ ያረኩ። ያ ባልዲ ላይ ያረኩት ኦሬንጅ እና ሌሞን ማር እስከ ስንት ቀን ይቆይ? እስከ 2 ቀን አንድ ላይ እስከ 2 ቀን ይቆያል። ከ2 ቀን በኋላ ነው ኦልሞስት ስንተኛ ቀን ነው? 5ኛ ቀን ላይ ነው የጨመርኩት። አሁን ያው ሬዲ ሆኗል፣ ፈልቷል። ከዛ ማጣራት አለብኝ ማሩንና ሎሚውን። በጣም ቅዝቃዜ ስላለ ፍሪጅ ላይ ላስገባ አልፈለኩም። በጣም ብርድ ነው እኛ ጋር፣ ፍሪጅ ላይ አልገባም። እንዲሁ ነው መጠጣት አለበት። እናንተ ፍሪጅ ላይ ማስገባት ትችላላችሁ። በጣም ብርድ ስለሆነ እኛ ጋር ፍሪጅ ላይ ማስገባት አልፈለኩም። ይኸው ሬዲ አድርጌ ወደ ጆክ ገለበጥኩ እና እያጣራው ነው። ማጣራት አለብኝ። ያው ሎሚውንና ማሩን መለየት አለብኝ። ከዛ እንደዚህ ካጣራው በኋላ ወዴት ይቀርባል? ወደ ጠረጴዛ። እንግዳ ነበረኝ። ይኸው ሬዲ አድርጌ የሚጣፍጥ ኬኔቶ ሲታፈሉ የምግብ እርሾ አትጠቀሙ። ኬኔቶ ሲታፈሉ ጨርሻለሁ። ዝም ብዬ ለፈልፋለሁ።